ታክሲው ሳሪስ ታክሲ መሳፈሪያ ቦታ ላይ ቆሟል። ረዳቱ ታክሲ ውስጥ ሰዎች እንዲገቡለት ድምጹን ከፍ አድርጎ ይጣራል። ረዳቱ እጅግ ወፍራም ቢሆንም ድምጹ ግን ሰላላ ነው። የሞላ ውሃ ለማት ወርቁ ሰፈር ቃልቲ ማሰልጠኛ ቸራሊያ ካፍ ደምና ሪያ ወላ ሰላላና የታፈነ የሚጨንቅ አይነት ድምጽ። የምጓዘው ወደ ቃሊቲ ነው። ጓደኛዬ አብይ ፊዳ የሚወዳት ሰፈሩን ቃሊቲን ሲያንቆለጳጵሳት ኳሊቲ ብሎ ይጠራታል። ታክሲ ውስጥ ገብቼ ቁጭ አልኩ። ቆርቆሮ በድንጋይ ሲፋቅ አይነት የሚያሰማውን ለየት ያለ ድምፅ ሰምቼ ዞር አልኩ። አይኔን በድንጋጤ ወደ ውጭ ወረወርኩ። ወያላው በዚያ ጉሮሮ የዘፈን ድምፅ እያሰማ ነው። አይኔ ፈጦ አየሁት፣ ግን ከጉሮሮ የሚወጣውን ዜማ መለየት አቃተኝ። ድምፁ ወደ ላይ ቋቅ ቋቅ እንዲለኝ አደረገኝ። በቃ ዜማው ምንም ሊመጣልኝ አልቻለም። በቃ ሊገባልኝ ስላልቻለ ወያላው ሩቅ ምስራቅ ከርሞ ኖሮ የመጣ ይሆናል ብዬ አሰብኩ። ግን አተኩሬ ሳየው ሀበሻ ነው። በእጄ ላይ አንድ የሀገራችንን ተወዳጅ ደራሲ መጽሐፍ ያዝኩ ቢሆንም ሀሳቤን በአብዛኛው የያዘው ግን የሚሄድበት ጉዳይ በመሆኑ ምንም የማንበብ ፍላጎት የለኝም። የሚሄደው ቃሊቲ ሰፈሩን ኳሊቲ ብሎ የሚጠራት ጓደኛዬ አብይ ፊዳ ቤት ነው። በስልክ ላገኘው ስላልቻልኩ አሁን ብሄድ አገኘው ይሆን ወይንስ አላገኘው በሚል ሐሳቤን መሰብሰብ አልቻልኩም። ወጪ ወራጁን ማየት ጀመርኩ። አሁን ታክሲው እየሞላ ነው። ወያላው ይጣራል። አንድ ሰው ቃሊቲ አቃቂው አለማት ማሰልጠኛ መናኸሪያ አንድ ሰው። ታክሲው ሞላ። ሄይ ቆስቁሰው አለ ወያላው በዚያ ሰላላ ድምፁ። ሹፌሩ ታክሲውን ቆሰቆሰውና ጉዞ ጀመርን። ትንሽ እንደተጓዝን ወጣቱ የታክሲ ሹፌር በማጫወቻው ቴፕ ሙዚቃ ከፈተ። ቀስ ብዬ ዘወር በማለት ታክሲውን ቃኘሁት። ተሳፋሪዎቹ በሙሉ እንደኔ በተለያየ ሐሳብ የተጠመዱ ይመስላሉ። ቴፑ የኤፍሬም ታምሩን ተወዳጅ ሙዚቃ ይጫወታል። ፍቅሬ የኔ አንቺ ሆዴ ሳታውቂው ነው ለካስ እኔ አንቺን መውደዴ ሳታውቂው ነው ለካስ እኔ አንቺን መውደዴ። በዚህ ከመኪናው ሞተር ድምፅና ከሙዚቃው በስተቀር አንዲትም ድምፅ በማይሰማበት ታክሲ ውስጥ ወያላው በሚሰቀጥጥ ድምፅ ከኤፍሬም ታምሩ እኩል ይዘፍን ጀመር። ተሳፋሪው ክፉኛ ደነገጠ። የተሳፋሪውን ድንጋጤ ስመለከት ኢትዮጵያ ድጋሚ በጥልያን ብትወረር ሰው እንደዚህ አይደነግጥ። ፈጣሪ ሆይ ይሄ ታክሲ የሆነ ገደል ውስጥ ገብቶ ይህንን ድምፅ ባመለጥኩ ያሉ ነበሩ። ሽጎ ከውንጃ መቼ ጠፋ እንዲያለሚ ከኑ ወደ አንቺ ደፋ። የአዲስ አበባን ሰፈሮች ስለሚጠራበት ነው መሰለኝ ድምፁ
ቤዙ ጠፍቶ ሊዱ ብቻውን ቀርቷል። በአጠቃላይ የረገበ ክራር ሆኗል። የኤፍሬም ታምሩን የዘፈን ካሴት በብርጭቆ ወረቀት የሚፍቅ እንጂ የሚዘፍን አይመስልም። በጣም ተናደድኩ። ዝም በል ልለው አልኩና መስፈን ሕገ መንግሥታዊ መብቱ መሆኑን ተረድቼ አፌን ሰበሰብኩ። ድንገት አፍርም እንዴ የምትል ቃል አመለጠችኝ ካፌ። አጠገቤ የተቀመጠች አንዲት ሴት በለበሰችው ነጠላ አፏን እፍን አድርጋ በሳቅ ትንከት እናቴ ድረሽ ወደ እኔ ዞር አየች። ተያየን። ኧረ ተይኝ፣ የዚህ እኮ ድርቅና ነው። ዘፈን በግድ ዘፈን በድብድብ እንኳን ብቻ ኤፍሬም ታምሩ እዚህ ታክሲ ውስጥ አልኖረ በልብ ድካም ድርቅ ነበር የሚለው። የፍቅር ቤቴ ሶኔት ምስልኝ። ትዕግስቱ ያለቀበት የገራዥ ቱታ የለበሰ አንድ እጁ በዘይት የተለወሰ ተሳፋሪ በንዴት ተናገረ። አቦ ሳ አንዳችሁ ዝፈኑልን። እጭ አቦ በእናት ምንድን ነው? ወይ ቴፑ ይዘጋ ወይ አንተ ተዘጋ። ሹፌሩ በፊት መመልከቻ መስታወት ትርኢቱን እየተመለከተ በመዝናናት ታክሲውን ያሽከረክራታል። ወያላው በጣም ተናዶ የተናገረውን ተሳፋሪ እየተመለከተው መለማለት ፈልጋ ነው። ቆይ ቀጭን ሰቅጣጭ ድምፅ አቦን የማምለው ሙዚቃው ቴፑ ይዘጋና አንተ ዝፈን አቦ፣ ወይንም አንተ ዝም በልና የኤፍሬም ታምሩ ድምፅ ይሰማ ነው አቦ። አልገባኝም። ሌላ ሰቅጣጭ ቀጭን ድምፅ አልገባህም? አቦ ድምፅ እጅግ በጣም ያስጠላል። ተው እንጂ እንዴት እንድደፍረት እናገረኛለን? ደግሞ እኮ መስፈን መብቴ ነው። አቦ መስፈን መብት ቢሆንም ለእኛም ጆሮ አስብልና ጆሮአችን መድማት መቁሰል አለበት እንዴ? ይቅርታ አድርግልኝና ስትዘፍን እኮ መኪና ፍሬን ሲይዝ የሚያሰማውን ድምፅ አይነት እኮ ነው የምታወጣው። አቦ ሁሉም ተሳፋሪ ይሉንታ ጠፍንጎት መናገር ደብሮት እንጂ ንግግሩን ያስጨረሰው የለም። ታክሲዋ ተናወ እውነት ነው እውነት ነው እውነት ነው እውነት እውነት ነው እውነት ይገደል ይገደል። ታክሲ ውስጥ መለስተኛ ሰላማዊ ሰልፍ የተካሄደ መሰለ። አንዲት ረጋ ያለች ደርባባ ሴት እንዴ እውነት እውነት ነው በእውነት እንዴ ምን ነው ምን አለ መስፈን እንኳን ብትፈልግ በውስጥ ብትዘፍን እንደው የኛንቶ አንተ ራስህ ምን ይመስልሃል እንዴ? ነችና ጽዮን በዚህ ድምፅ እንዴት ጮክ ብለህ ትዘፍናለህ? ተኮላይሙት። እኔ እኮ መጀመሪያ ዘፈን አልመሰለኝም። ከኋላችን የሚከተል መኪና የሆነ የዛገ የኋላ በር የሚከፈት እኮ ነበር የመሰለኝ። አረ ተናግራችሁ ሞታችኋል። ወያላው አትስፈን በመባሉ በጣም ከመበሳጨቱ የተነሳ የግንባሩ ደም ስር ከግራ ወደ ቀኝ ከቀኝ ወደ ግራ መራራጥ ጀምሯል። አንድ ወጣት ለመውረድ ወራጅ ሲል ወያላው ከወጣቱ ድምፅ ከፍ ባለ ድምፅ ወራጅ አለ። ወጣቱ ለመውረድ እየተዘጋጀ ይኸውልህ ወንድሜ አንተ የሚያምርብህ ሂሳብ ስትልና መልስ ያለው አለ ስትል ነው ብሎት ወረደ። ከውስጥ ሌላ ድምፅ ታድለ እግዚአብሔር ይወድሃል፣ የከፋ በሽታ ላይ ሳትወድቅ ጆሮ ሳይደማ በሰላም ወረድክ አለው። እኔ ልጅ እያለሁ ጀምሮ ጎበዝ ዘፋኝ ነበርኩ። ቤተሰቦቼ በጣም ያበረታቱኝ ነበረ። ካደግኩ በኋላ ነው አንዳንድ ቤተሰቦቼ ድምፅ ለዘፈን አይሆንም እያሉ የሰፈር ሰዎች ሳይቀሩ ተስፋ ያስቆረጡኝ፣ ህልሜን ገደል ከተቱት። ወይኔ ጽዮን ተኮላ ይሙት፣ እነዚህ ባለጌ ቤተሰቦች ናቸዋ ያበላሹ፣ ፍርድ ቤት መቅረብ አለባቸው አለችው። ታክሲ ውስጥ ያለው ሰው በሙሉ ከመናገር አልፎ እስከ ማጉረምረም የራሱን ሐሳብ የሰጠ ቢሆንም እስካሁን ያልተናገሩ አንዲት አሮጊት ለመጀመሪያ ጊዜ ተናገሩ።
አቤት አቤት ጌታዬ፣ አቤት አቤት እናቴ፣ አቤት አቤት አቤት። ይኸውልህ የኔ ልጅ አድምጠኝ። እዚህ ታክሲ ውስጥ ያሉት በሙሉ ካንተ በስተቀር አትስፈን ማለታቸው፣ ቅድም አንተ እንዳልከውም አንዳንድ ቤተሰቦችህና ስትዘፍን ያን የተመለከቱ ጎረቤቶችም ተው ዘፈን አትስፈን ማለታቸው እና አንተን ተስፋ ማስቆረጣቸው ትክክል ነው። የኔ ልጅ ሙያን ጠንቅቆ ማወቅ ብልህነት ነው። ይኸውልህ አብዛኞቻችን ካለመንገዳችን ባልተፈጠርንበት እየዳከርን እኮ የምንቀረው እንዲሁ ባልተሰጠን መንገድ ስንሄድ ጨልሞብን ነው። እኔ አሁን የኔ ልጅ ቤቴ ቃሊቲ ነው። ያለምንም ጉዳይ ሱሉልታ እሄዳለሁ ወይ? አልሄድም። ምን ነው የኔ ልጅ እንዴ? ተው እንጂ በሰው ስራ በሰው ሙያ ተገብቶ ይባላል እንዴ? አይባልም። እኔ ልሙትልህ ነውር እንዴ? ምን ነው እንዴ? አታልቅስብን እንጂ ስንታገስ አንተም ተረዳን እንጂ። ኧረ ወዲያ ለነገሩ ጣጣ ያመጣብን ይሄ በቴሌቪዥን የሚታየው የዘፋኞች ውድድር አይዶል ሾው የሚባለው እሱ ነው። አናጺ ልጆቻችንን ሳይቀር አበላሽቶ ስራቸውን እንዳይሰሩ ያደረገው፣ በተለይ ድምፅ የሌላቸው። ትንሽ እንደተጓዝን አሁንም ወያለው ሳያስበው መስፈን ጀመረ። የፍቅር ቤቴ ሷነች መሰለኝ። ቀለበት መንገዱ አደባባይ ላይ ደርሰን ነበር። ወራጅ አለ አንድ ተሳፋሪ በኃይለኛ ቁጣ። እዚያ የቆመን አደባባይ እኮ ነው። ነገረኛ ሰው አደባባይ ላይ ወራጅ አለ አለ ብሩክ የታክሲ ላይ ጥቅስ ጸሐፊው። አደባባይ ላይ ቢወረድ ምኒልክ አይወርዱ፣ አቡነ ጴጥሮስ አይወርዱ። ለነገሩ ወራጅ አይደለሁም። ታዲያ ለምን ወራጅ አልክ? በእናትህ ዝም በል በቃ ዝም በል እንዴ! ያመመኝ ነው። ዝም በል በቃ። ለምንድን ነው ዝም የምለው? የኔን ድምፅ መስማት ካልፈለጋችሁ መውረጃችሁ እስኪደርስ ጆሮአችሁን ያዙ። አሮጊቷ ተናገሩ። ገብርኤል አባቴ፣ ግድ የላችሁም ዘመዶቼ፣ ተለቅፎ ነው ይስፈን። በዛ ላይ ደግሞ አንድ ጊዜ እዛ አይዶል ሾው የምትሉት ላይ መኪና የተሸለመው የናዝሬቱ ልጅ የኤፍሬም ታምሩን ዘፈን ዘፍኖ አይደል መኪና የተሸለመው? አካችሁ ይስፈን፣ ተውት በቃ ይስፈን። ምን ቸገረን? እኛ አናዳምጠው፣ እንደምንም ብለን አናዳምጠው አሉ። ሌላ ተሳፋሪ ተናገረ። አይ ማማ፣ ይሄ መኪና ዘፋኞች ባይኖሩ ብቻውን ቢወዳደር እንኳን ይሄ መኪና አይሸለምም፣ በመኪና ይገጫል እንጂ። ባካት ነገርኝ እንከባበር። አንተ ያማል እንዴ? ተሳፋሪ አክብር እንጂ። ሹፌሩ በቁጣ ተናገረ። ባከፊት ፊትን እያየን አንተ ደግሞ ዝም ብለህ ተነካ። ዝም በል ስትባል አትሰማም? ደደብ፣ ብቻህን ከህዝብ ጋር ትጣላለህ? ደደብ አትበለኝ ደግሞ። ብቻህን ከህዝብ ትጣላለህ የምትለኝ መንግስት ልታደርገኝ ነው እንዴ? ደግሞ ህገ መንግስቱን ካላወቃችሁ አንብቡት። እንደፈለግኩ የተነሳው መስፈን ህገ መንግስታዊ መብቴ ነው። አሮጊቷ ተናገሩ። ገብርኤል አባቴ፣ ምን ነው የኔ ልጅ፣ የሁሉ ሰው ከፈረደብህ ባትዘፍንስ? እንደው በትተውስ? ባቆጥርሶ ደግሞ ይተወኝ እንዴ! አንተ ግን ከመቼ ጀምሮ ነው እንዴ የጠገብከው? ሹፌሩ ተቆጣ። ባካችሁብኝ፣ ዝም ብለህ አንተ ፊትን እያየን ዕዳ። ምን ፊትን እያየን ዕዳ? እናት ምን አልክ አንተ? እናቴን አትስደብ፣ ከፈለክ ትቼልህ እወርዳለሁ። ውረዳ፣ አቁመልኝ። ታክሲው ቆመ። አሮጊቷ ተናገሩ። ገብርኤል አባቴ፣ የዚህ ደግሞ የጉድ ነው። በግድ ዘፋኝ ካልሆንኩ፣ በግድ ካልሰማችሁኝ መድኃኔዓለምን ገብርኤልን እንኳን ልጅ ያልሆነ ይሄ ልጄ ቢሆን ገድየው ይሄ ተሻሽሎ የተሰራው እስር ቤት ማን ነበር ስሙ? እዛ ነበር የምገባው። አጠገባቸው ያለ ሌላ ተሳፋሪ አገዛች። ቂሊንጦ፣ እሱን ገድዬ እዛ ነበር የምገባው። ተሳፋሪው
መነጫነጭ ጀምሯል። ኢዲያ ምን አይነት ነገር ነው ባካችሁ? መንገዱ ደግሞ ካለወትሮ ተዘጋግቷል። ሹፌሩ መኪናውን ዳራስ ይዞ የወያላውን በር ከፈተው። እጁ ላይ ያለው ብሮች ተቀበለ። ገደል ግባ እሺ። ኢትዮጵያ እንደ ወንዝና ተራሮች ሁሉ ብዙ ገደል አላት። መርጬ አንድ ገደል ውስጥ እገባለሁ። ተው እባክህን የልጅ እዚህ ባዶ ሜዳማ አትጣለው አሉ አሮጊቷ። ባኮትማማ የራሱ ጉዳይ፣ ይሄ ሰው የማያከብር ባለጌ ነው። እንደውም ቢቻል ጠረፍ ላይ ወስደን ብንጥለው መልካም ነበር። እያንዳንድሽ እዘፍናለሁ እሺ አለ ወያሉ። ግማሹ በመገረም ግማሹ በሳቅ ሁኔታውን ይከታተላል። ከወያላው ጋር አትስፈን እያለ ክፉኛ ሲጨቃጨቅ የነበረው እጁ በግራሶና በዘይት የተጨማለቀው የገራሽ ቱታ የለበሰው ተሳፋሪ የወያላውን ቦታ ያዘና አቦ እንሂድ፣ እስከ ቃሊቲ እኔ ሂሳብ እየተቀበልኩ እሰራለሁ፣ ከዛ በኋላ ወያላ አታጣም አለና የወረደውን ዘፋኝ ነኝ ባይ ወያላ ማብሸቅ በሚመስል ሁኔታ አንገቱን በመስኮት አውጥቶ ቃሊቲ አቃቂ ቃሊቲ አቃቂ እያለ መጣራት ጀመረ። ውስጥ ያለው ተሳፋሪ በሁኔታው መሳቅ ጀመረ። በጭቅጭቁ ወቅት የተዘጋው የኤፍሬም ታምሩ ሙዚቃ ተከፍቶ እንደገና መደመጥ ጀመረ። ፍቅሬ የኔ አንቺ ሆዴ ሳታውቂው ነው ለካስ እኔ አንቺን መውደዴ። ጊዜያዊ ወያላ ሳያስበው ከሙዚቃው እኩል መስፈን ጀመረ። ይሁንና አስደንጋጭ ማራኪና ተስረቅራቂ ድምፅ ነበረው። አፋችንን ከፍተን ከማጫወቻው የሚወጣውን የኤፍሬም ታምሩን ድምፅ ሳይሆን የአዲሱን ወያላ ድምፅ እየሰማን ሳለ አሮጊቷ ድንገት ተናገሩ። እንዲያው በዚህ ዕድሜሽ ማን የሙዚቃ ዳኛ አደረገሽ አትበሉኝና፣ መቼም በተስኪያን ሳሚ ነኝና ሙዚቃ ውስጥ ምን አገባሽ አትበሉኝና አንተ አሉት አዲሱን ወያላ። ይህን የመሰለ ድምጥ ይዘህ ምን ልሁን ብለህ ነው ግራሶና ናፍጣ ላይ የምትንከባለል? በማማ ንግግርና በአዲሱ ወያላ ድምፅ እየተዝናናን ቃሊቲ ደረስን። ከታክሲው እንደወረድን በሌላ ታክሲ ተሳፍሮ ከኋላችን የደረሰው ባለ ተስረቅራቂው አናዳጅ ድምፅ ባለቤት ወያላ ተቀበለን። ሸጋ ቆንጆ መቼ ጠፋ? እንዲሁ ላይ ሚዛን ወደ አንቺ እየደፋ ምን ታመጣላችሁ? እዘፍናለሁ እያለ ዜማውን አራምባና ቆቦ እያስረገጠ መስፈን ጀመረ። ሐሞት ይሆን እያለ ማንም ዞር ብሎ አላየው። እየዘፈነ ሳለ ቅላጼ ላይ ተለክፎ ቢሆንስ? ሁሉም እየሳቀና እየተገረመ ወደ ጉዳዩ ሲያዘግም አንድ ከባድ ድምፅ ግን ከኋላችን ቀረ። ቀጭን ሰቅጣጭ ድምፅ። ሸጋ ቆንጆ መቼ ጠፋ? እንዲሁ ላይ ሚዛን ወደ አንቺ እዘፍናለሁ። አንድ ቀን ደግሞ ታዩኛላችሁ። ሚዲያውን ተቆጣጠር ቴሌቪዥን አጥለቅልቄ አንድ ቀን ታዩኛላችሁ። እማማ አሮጊቷ እቺን ቃል ቢሰሙ ምን እንደሚሉ ገመትኩኝ። አንተ ዘፋኝ ሆነህ በየቴሌቪዥኑ የቀረብክ ዕለትማ ምንም በፈጣሪ ዘንድ ኃጢአት ቢሆንም ራሴን አጠፋለሁ። ገብርኤል አባቴ፣ የዚህማ ጉድ ነው። አመሰግናለሁ።